ኢራን ምን አይነት መልስ ነው እየመለሰች ያለችው? በቃ ዶናልድ ትራምፕን እኮ ጨርቁን ጥሎ ማበድ ነው የቀረው። በቃ አሳበደችው። ዶናልድ ትራምፕ የሆርሙዝ ሰርጥን እንዳትዘጉ፣ እጃችሁን ስጡ፣ መሳሪያችሁን አስቀምጡ፣ አለበለዛ ሞትን ነው የምትፋለሙት አላቸው፣ ኢራኖችን ማለት ነው። ኢራን በምላሹ ምንድን ያደረጉት? በሴንሰር የሚፈነዳ ቦምብ ማለት ነው። ማንኛውንም ቫይብሬሽን ምናምን ሴንስ ያደርጋል፣ ይፈነዳል ማለት ነው። በዛ ጭራሽ አጠረችው። እሱን ከማጠሯ በላይ ደግሞ ምንድን ያደረገችው? ትልልቅ የቴክኖሎጂ ካምፓኒዎችን በአካባቢው ገልፍ ሀገሮች አካባቢ ያለውን ቀጣይ እነሱን ነው የምመታው እያለች ጭራሽ እያስጠነቀቀች ነው። እሱ ያስፈራራል። ጭራሽ ኢራን እንኳን ልትፈራ ቀርቶ ሌላ ማስፈራሪያ እና ማስጠንቀቂያ ለትራምፕ ለአሜሪካ ካምፓኒዎች ምናምን እያደረሰች ነው የሚገኘው ማለት ነው። እና በቃ ምንም የማይጠበቅ መልሶች እየሰጠች ጭራሽ ትራምፕን እያስፈራራች ልታሳብደው ነው። የሚገርም